የትናችሁ ውድ ያብረንደክ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በዛሬው ቪዲዮ የኢትዮጵያን ኮደርስ ወይም ደግሞ ኢትዮ ኮደርስ ኢኒሺዬቲቭ ወይም ደግሞ የዩዳሲቲ ሰርቲፊኬት እስከዛሬ ያላወጣችሁና አይዲያው የሌላችሁ ሰዎች ይሄ ቪዲዮ ዛሬ ለእናንተ ቤዚክ ኮምፒውተር ስኪል ወይም ደግሞ መሰረታዊ ኮምፒውተር ክህሎት ያለው የሚባሉ ጥያቄዎች ወይም እንዳንድ መስፈርት እየተወሰደ ስለሆነ ለወደፊትም ኢትዮ ኮደርስ ኮርሶች እነዚህ ቤዚክ እንትኖች የፕሮግራሚንግ ስኪሎችን ኮርሶችን ይወሰደ የሚባል መስፈርት ለወደፊት ይመጣል። አሁን አልፎ የተለያዩ መስሪያ ቤቶች ላይ እየተጠየቀ ስለሆነ ግዴታ ነው ከቴክኖሎጂ ጋር መሄድ ይኖርብናል፣ እድሉን መጠቀም ይኖርብናል ብዬ አስባለሁ። በተቻለ መጠን ሁላችሁም እንድትወስዱት ሪኮመንድ አደርጋለሁ። የኔ ተከታይ ሆናችሁ በሙሉ ነው። በዛሬው ቪዲዮ እንግዲህ ነፃ ሰርቲፊኬት አለን ለኢትዮጵያውያን ብቻ ለአጭር ጊዜ ተፈቀደልን የ5 ሚሊዮን ኮደርስ። ይሄን እድል ያልተጠቀማችሁ ካላችሁ እንግዲህ ማንኛውም ኢትዮጵያውያን ይሄን ቪዲዮ ዛሬ ለእናንተ ነው የምሰራው። ኦንላይን ፕራክቲስ አድርጋችሁ ሰርቲፋይድ የምትሆኑበት እድል ነውና ይሄን እስካሁን ያልተጠቀማችሁ ካላችሁ የዛሬውን ቪዲዮ በማየት ብቻ 4 ኮርሶችን በመውሰድ ሰርቲፋይድ የምትሆኑበትን መንገድ አሳያችኋለሁ። እስከመጨረሻው ድረስ አብራችሁ እንድትቆዩ ኢንትሮዳክሽኑ ጀምሮ ሰርቲፊኬት እስከምትቀበሉበት ድረስ ያለውን ማሳያችሁ ሰርቲፊኬሽኑን ዳውንሎድ እስከማድረግ ድረስ ያለው እንግዲህ ሁሉንም በአንድ ቪዲዮ በአጭር ቪዲዮ ነው ማሳያችሁ። እስከመጨረሻው ድረስ እንድትከታተሉ አሁን ወደ ቪዲዮ እንገባለን። አሁን ኮምፒውተራችን እንከፍትና ብራውዘራችን ላይ ethiokoders.it ብለን እንጽፋለን ወይም ደግሞ ባጭሩ ethiokoders ብለን እንጽፋለን። ዘን ethiokoders ኢኒሺዬቲቭ የሚል ሊንክ ይመጣልና እሱን ክሊክ እናደርጋለን። ዘን ይሄን ክሊክ እንዳደረጋችሁ አድቨርታይዚንግ ይመጣል። እኔ በጣም ነበር ያስቸግረኛለሁ። ዘን ወደ ራይት በኩል ከላይ ሄዳችሁ ኤክስ ምልክት አለች፣ ኤክስ በሉት። ሌላ ነገር ክሊክ አታርጉ፣ ኤክስ በሏት። ዘን ይመልሳል፣ ራሱ ይጠፋል። ዘን ኦፊሻሊ ወደ ዌብሳይቱ ይከታችኋል። አሁንም አድቨርታይዚንግ መጥቶብኛል፣ እሱንም ኤክስ አድርገዋለሁ። ዘን ወደታች ስትወርዱ እንትኖችን ታገኛችኋል። 4 ኮርሶች እነዚህ ናቸው። እንግዲህ እነዚህ ልጋ ነው እንግዲህ 4ቱንም እንድንወስድ የተፈቀደልን በነፃ ማለት ነው እንደ ኢትዮጵያውያን። አድቨርታይዚንጉን ኤክስ ያደረጋችሁ አጥፉት። ዘን እኔ ዛሬ ማሳያችሁ ዳታ ሳይንስ ፋንዳሜንታልስ ነው። እዚህ ጋር አሁን ምንም አይነት ክሊክ አያስደርገኝም። ዝም ብላችሁ ክሊክ አድርጉት። ክሊክ ስታደርጉት አድቨርታይዚንግ ኒው ታብ ይከፍታል። ይሄ አድቨርት ነው፣ ዝጉትና እዛው ላይ ስትሄዱ አሁን ክሊኬብል ይሆናል። ኢንሮል ናው በሉት። ዘን ሎጊን ቱ ኮንቲኒው በሉት።